ውሸትና ሐሰተኛ ነው። ኦርቶዶክስን የማይመጥን ሐሰተኛ የሐሰተኛ ጋሪ ነው። ስለዚህ ትክክለኛ መረጃ ከፈለጋችሁ ከኛ መስማት ከኛ ማዳመጥ። አዳምጠኝ። በሐሰት አንድ አዳምጠኝ። የሞተው አምና ነው እንዴ? አይሰማም። ያንተ አምና ነው የሞተው ወይስ የዛሬ 10 ዓመት ነው የሞተው? ሚውት ነህ። አሁን አይሰማም። አሁን ይሰማል። አሪፍ ነው። አምና ነው የሞተው። መቼ ነው የሞተው? የዛሬ የካቲት 13 እሑድ ቀን ነው። ራሴ እኔ እጅ ላይ ነው ያረፈው። ራሴ ወንድሜን ገንዤ የቀበርኩት እኔ ራሴ ነኝ እንጂ ስጋው ደግሞ ቅዱስ ከሞተ ስንት ዓመት ነው? አሁን የካቲት 13 ዓመት ሊሆነው ነው። ድገመው እስኪ። እኔ እሑድ ቀን ነው እኔ ራሴ ያን ቀን አልቀደሰምም። ቅዳሴ የሚባል ነገር የለምም። ስለዚህ ልጁ የሚናገረው ነገር ገንዘብ ማሰባሰቢያ ገንዘብ ይርዱኝ አይልም እንዴ? ገንዘብ ማሰባሰቢያ ገንዘብ ይርዱኝ አይልም እንዴ? ሂደት ላይ ነው ያለሁት። የት እንደተቀበረ እንዴት እንደሞተ ከፈረቀሳ ጃዊ ደብረ ብርሃን ቅድስት ሥላሴ ከአጥቢያ ከዛ ወጥተን ያለውን ነገር ለመክሰስ ሂደት ላይ ነው ያለሁት። ነገሮች እንትን ስላሉኝ ነው ስለያዙኝ ነው እንጂ እንተዋወቃለን፣ እናውቀዋለን። እሱ ምንድነው የሚፈልገው? ገንዘብ ነው። ገንዘብ ደግሞ ሐሰት ከናግሮ ሳይሆን አዋጡልኝ ካለ እኛ የፈለገውን ገንዘብ አዋተን እንሰጠዋለን። የሞተውን ወንድሜ በሐሰት አይመንዝር፣ አይናገር። ቀለም ወርቅ እየሰማ ከሆነ ደግሞ ስርዓት ይኑር። ከኛ በላይ ከወንድሙ በላይ ልታቃች እየሰማ ከሆነ ከሰማለ ደግሞ ይደርሳል ይሄ ነገር። ስለዚህ ቀለሙ ብቻ ስም ወንድሜ አልፎን ወደማልፎ ዓለም ወደዛኛው ህይወት ነው ሄደው። ወንድሜ በሰላም ይኑርበት። አስሬ ለገንዘብ ብለህ እንደዚህ ሆኖ እንዲተፈጥሮ እንዲቀድሶ እንደዚህ ይብለ የሚለውን ነገር አታንሳ። አደብ ግዛ። አደብ ካልገዛ ደግሞ አደብ እንድትገዛ አደርጋለሁ። አዎ በቃ ስለዚህ ወንድሞቼና እህቶቼ እዚህ ያላችሁ ሁላችሁም ስሙ። ቀለም ወርቅ አይተንፍሱ አበበ ጉልላት ሞተ ብሎ ያለው 2017 ነው። ሞተ፣ ገደሉት። ወንድሜን በመርዝ አብልተው ገደሉት ያለው 2017 ነው። እኔ ደግሞ ምን ብያለሁ? አጣርቼ ማለት ነው አጣርቼ ዳዊት ጓደኛዬ ስለሆነ ዳዊት ደግሞ የወንድሜ ጓደኛ ነውና የዛሬ 10 ዓመት ነው ብዬ ተናግሬያለሁ። እውነታው ይሄ ነው። በቅዱስ ቁርባን መርዝ አድርገው አልገደሉትም። ይሄው ወንድምየው እጁ ላይ የሞተ ወንድም ነው። እዚህ ጋር የምታዩት ወንድሙ ነው። እጁ ላይ ነው የሞተበት። በመርዝ አልሞተም፣ ታሞ ነው የሞተው። ቀለም ወርቅ አይተንፍሱ ጴንጤዎች እየዋሻችሁ ነው። እሱ የካቶሊክ ተልእኮ አለው። ቀለሙን አንዴ ካስገባልኝ ቀለሙን አስገባልኝ። ቀለሙን አንዴ ያስገባልኝ። አይገባማ። ይኸው ነሲ የእሱ አሽቃባጭ አለች። አይገባም። ነይ ስሚ። ይኸው ነይ አሽቃባጭ ነይ ስሚ። ነይ ሊያ ግቢና ስለው ልብቃለች። ነይ ግቢ ልኬልሻለሁ። ሊያ ልኬልሻለሁ። ግቢ። ይኸው አንጠይቅ የፈለግሽውን ጥያቄ አንተ ስድብ ተው። አንተ ትልቅ ሰው አይደለህ። በጌታ ስድብ ተው። እኔ ምንም አልተሳደብኩም። ምንም አሽቃባጭ የምትለው ምን ስድብ ምርቃት ነው እንዴ? ደሜ ምን አሽቃባጭ የምትለው ምርቃት ነው? ግቢ በላት። አዋራት ወንድምየው ጋር ታውራ በላት። አዳምጪ አንቺ እንዴ! ኧረ ረጋ በሉ እናንተ። ኧረ በጣም ረጋ በሉ በጌታ በኢየሱስ። አሽቃባጭ ነሽ እኮ አሁንም ደግሜ ነው በቪዲዮዎች በላት። ደሜ በፎቶታለን አውሪው ስማ ወንድሜ ስማ፣ ጥያቄ አንተ ደግሞ እዛ እንትን የተቀመጥከው ሰውዬ ተውር፣ ተረጋጋ። እሺ ተረጋጋ። ስማ ቪዲዮ ብርቅህ ነው እንዴ? አንተ ብርቁ ነው። ሊያ
ጥያቄሽን ጠይቂ። ሀርደኛ አትሁኝ። ሚውት እያደረጉኝ ሚውት ለምን ያደርጉኛል? እሺ አንዴ ይኸውላችሁ ወንድሞቼና እህቶቼ ቀሲስ ዲበኩሉ አልሞተም ብለው ያሉት አበበ ጉልላትን አይደለም። ዲያቆን በክረን ነው። ስማኝ ወንድሜ፣ እግዚአብሔር ይባርክህ። እሺ መዝሙረ ዳዊት ዘሩፋኤል እግዚአብሔር ይባርክ፣ ተባረክ። ለኛ ነገር ነው ድምፁ። እሺ ይሄ አለ ማምጣት እንችላለን ብሎ እቺ ደግሞ መስማት ትስማ አለበለዚያ ወጥተው መስማት አልፈልግማ። የክርስቶስ ሥጋ ወደሙን አታምንበትማ። ና ልብ ካለ ና ልብ ካለ ልጅ በላይ መሰከር ሊሆን ማንም አይችልም። ስለዚህ ቀለም ወርቅ ሳይሆን ነው ቀ ነው። እኔ ብዬ የምለው ቀ ወርቅማ ብዙ ነገር ነው። ወርቅ ነጥሮ የወጣለን ነገር ስለሆነ አይሻግትም፣ አይበሰብስም፣ አይቀንስም። ሁሉንም እሱ ሆኖ ስለቀረ እሺ አዳምጠኝና ማን ነው የሰፈር ልጅ ነው አብሮ አደገ ነው ቀለም ወርቅ አይተንፍሱ ኤርሚያስ ተብሎ ነው እንዲያደገው። ቀለም ወርቅ አይተንፍሱ አበበ ነው የሚባለው። አንድ ሀገር ናችሁ አይደለም? አንድ ሀገር ናችሁ። እሱ የተወለደበት ሰፈር ገበያ አምባ፣ በድሮ አጠራር ስልክ አምባ ይባላል። እኛ ደግሞ ከነሱ ከፍ ብለን አንድ ሰፈር ነን። እናቱ እማሆይ ነው የሚባለው። ተዋቸው፣ እናቱን ተዋቸው። ይኸውላችሁ አሁን ሁላችሁም እንድታዳምጡኝ ቀሲስ ዲበኩሉ አበበ ጉልላት ብለው የተናገሩት ያን ቅዳሴ የቀደሰው ሰውዬ አበበ ጉልላት አይደለም። ማን ነው? ዲያቆን በክረ ናቸው። ዲያቆን በክረ ነው። እሳቸው ደግሞ አልሞቱም ምን ያሉት በአንደበታቸው በቃላቸው በአንደበታቸው ቀለም ወርቅ አይተንፍሱ እንደዚህ መቀየር ይፈልጋል፣ እንደዚህ መለዋወጥ ይፈልጋል። ስለዚህ ቀለም ወርቅ አይተንፍሱ ተመታ። ቻው ተመታ። ቪዲዮ አስደርጌ መልሱ ሙሉ ይችላል። እሺ ወንድሞቼ ምን አጋጣሚ አድርጌ መልሱ ይኸውላችሁ አንድ ያለው ብዬ እያሰብኩ ይኸውላችሁ ይሄኛውን ቤት ማለት ነው። ኮፒሊንግ አድርጉልኝ ኦርቶዶክሳውያን፣ ይሄን የለቀቁትን አያችሁ። ሁላችሁም ኦርቶዶክሳውያን ግቡና ኮፒሊንግ አድርጉት። ኮፒሊንግ አድርጉልኝ። ዛሬ ቀለሜ ተዋረደ። ኮፒሊንግ አድርጉልኝ ጋይስ፣ ኮፒሊንግ ቀረ የማይተንፍሱ አበበ ዲያብሎስ የሆነ ሰው ነው። ዲያቆን ነበረ፣ ዲያብሎስ የሆነ ሰው ነው። እከሰዋለሁ እኔ ነገሮች ስላልተመቻቹልኝ ነው እንጂ የዛሬ 10 ዓመት 9 ዓመት የሞተውን ሞተ ብሎ የሚቀዣብረውን በጣም ከናድጃለሁ። አጋጣሚውን ስላላገኘው ነው መልስ ያልሰጠሁት። እግዚአብሔር ይመስገን ዛሬ አጋጣሚውን አግኝቻለሁ። ካዱ ክደዋል። ያም እሱ በሚሉ መንገድ ጨራሽ አይሆንም። ሲወሰድ ነው። ስለዚህ እነሱ ምንም የሞተን ሰው የዛሬ 10 ዓመት የሞተን ሰው እንደዚህ አድርጎ ማንሳት ተገቢ አይደለም። እሱ ምንድነው የሚፈልገው? ገንዘብ ነው። እንደዛ አደረኩ